እግዚአብሔር በሰላም አድርሶናል። ጌታ ይባረክ። እግዚአብሔርን እናመሰግናለን። ከዱባይ በሰላም ወደ ኢትዮጵያ ሀገራችን ተመልሰናል፣ ደርሰናል። ይኸው ኢትዮጵያ ሀገራችን እላለሁ። ያው እኔም አለው እዚህ ደግሞ ይኸው እዚህም አለች አንድ ተመስገን የተመስገን እህት አለች። ተመስገን ማለት ነው። አዲስ አበባ ሀገራችንን ገበን ማለት ነው። ባይ ባይ ኢትዮጵያ ሀገሬ አንቺ አይደል ወይ ክብሬ። ጌታ ሆይ ተመስገን፣ እናመሰግናለን በሰላም ለሀገራችን ስላበቃን። እግዚአብሔር ይመስገን 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 እንላለን። ላይ ከፍ አለ። አሁን ወደ ታች ዝቅ ይላል ደግሞ አሁን ዝቅ አለ። አሁን ወደ ታች ዝቅ አለ ዝቅ አለ ዝቅ አለ ዝቅ አለ ዝቅ አለ። ቤቶቹ ምን ይመስላሉ? ከታች ዝንብ ይመስላሉ ቤቶቹ። ያው የአዲስ አበባ ቤት ነው። አያችሁ ምን ይመስላል? አሁን ቤት ይመስላል። ያ የሚገርም ነው። እግዚአብሔር ስራ ይገርማል። በስመ አብ ወዲሁ ቤቶችን ዝንብ ቁጭ ዝንብ ነው የምትመስለው። ያለናል ከላይ ሆነ ስታይ ማሻአላ አዲስ አበባ ተመስገን። አዲስ አበባ ቦሌ ገባን። አዲስ አበባ ከላይ በአውሮፕላን ስትታይ እንችን ትመስላለች ማለት ነው። ተመስገን ተመስገን። ዱባይን መስላ ቁጭ ብላለች። እኛ እስከምንመጣ አታያትም? ይሄ
ዱባይ ራሷን ከዱባይም እንድትሻላለች። አያቻት ማሻላ ማሻላ። አቤት ሀገሬ አቤት ሀገሬ እንዲህ ሽብርቅ ድምቅ ብለሻል። ኢትዮጵያ ሀገሬ እንደኔ ኢትዮጵያ ሀገሬ የናፈቀው ይኸው በደንብ ማየት ይችላል። ዛሬ በአውሮፕላን ከላይ ሆኖ እግዚአብሔር እድል ሲሰጠው አያችሁ። ማሻላ ባሉ ማሻላ ማሻላ ማሻላ። ይሄ የት ይመስላችኋል? የት ኢትዮጵያ ናት። እቺ ኢትዮጵያ ናት። ያው ኢትዮጵያ ራሷ ኢትዮጵያ ራሷ ናት። ማይ ጋድ ተመስገን ደረስን። ይኸው መሬት ደረሰ። መሬት ነካ አውሮፕላኑ። እግዚአብሔር ይመስገን። ረደን ጌታ ይባረክ። በሰላም ተቀብላለች ኢትዮጵያችን። بإمكانكم الآن استخدام هواتفكم الجوالة. Ladies and gentlemen, for your safety and safety.